ካንተ ከባድ ሱስ ይዛታል። ግን እነዚህ 4 ነገሮችን ለ3 ወር ብቻ አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ፍዝዝ ብለህ እያት። በ3 ወር ውስጥ በፍቅር አይን በትኩረትና በልዩ ስሜት ፍዝዝ ብለህ እያት። ልክ እሷ እያያት እንደሆነ ስታውቅ ወይም እሷም ዘወር ብላ ስታይ ልክ እንዳፈረ ሰው በመሆን አይንህን ስበረው። ይህንን ሁኔታ ለ3 ወራት በተደጋጋሚ ያደርገው። ነገር ግን ከ3 ወራት በኋላ ማየቱን አቁም። እሷ የለመደችውን እይታህን ለማግኘት በፊትህ ስትቆም ወይም ከፊትህ ስትሄድ አንተ ግን በፍጹም እንዳታያት። በዚህ ጊዜ በጣም ግራ ትጋባለች። የአይኖች እይታ ሱስ ስለሚሆንባት ያንን እይታህን ድጋሚ ለማግኘት ስትል የማታደርገው ነገር የለም። አንተ ግን በፍጹም እንዳታያት። በእርግጠኝነት በጣም ግራ ትጋባለች። ፍቅርም ሊይዛት ይችላል። ሴቶች እንደዚህ አይነት ስውር እይታን መቋቋም አይችሉም። ይህ በሳይኮሎጂ የእይታ ረሃብ ይባላል። እይታ የአንድን ሰው ንቃተ ህሊና ለመቆጣጠርና ስሜትን ለመቀስቀስ ካሉ ኃይለኛ መሳሪያዎች አንዱ ነው። በዚህ ወቅት ግብህ አንተን እንደ አድናቂ እንድትቆጥርህና የእይታ ሱስ እንዲይዛት ማድረግ ነው። በፍቅር አይንና በትኩረት ስታያት አእምሮዋ ዶፓሚንና ኦክሲቶሲን የፍቅርና የመሳብ ሆርሞንን ያመነጫል። አንተን ባታውቅ እንኳን ያንተ እይታ ልዩና ቆንጆ እንደሆነች እንዲሰማት ያደርጋል። አይንህን መስበር ያለብህ ለምን እንደሆነ ልንገርህ። እሷ ስታይህ አይንህን መስበርህ ስለ እሷ ክፉኛ አብዶላታል፣ ግን ሊነግራት ፈርቷል የሚል ትርጉም ይሰጣታል። ይህ በአእምሮዋ ውስጥ ትልቅ ኢጎ ይገነባል። እይታህን በጉጉት እንድትጠብቅ ያደርጋታል። ከ3 ወር በኋላ ድንገት እይታህን መከልከል ያለብህ ለምንድን ነው? ጨዋታው እዚህ ጋር ነው የሚጀምረው። እሷ ያንተን እይታ እንደ መብቷና በየቀኑ እንደምታገኘው የነዳጅ አቅርቦት መቁጠር ስትጀምር ድንገት ታቆመዋለህ። ድንገት በምታቆምበት ጊዜ እሷ የለመደችውን ለማግኘት ከፊትህ ብትቆም ወይም ትኩረትህን ለመሳብ ብትሞክር እንኳን ልክ እዚያ እንደሌለች ሰው ሆነ እለፋት። አይንህ በፍጹም እሷን ማየት የለባቸውም። በዚህን ጊዜ ትላንት ይወደኝ ነበር፣ ያፈጥብኝ ነበር፣ ዛሬ ምን ተፈጠረ የሚል ጥያቄ አእምሯን ይሞላዋል። እሷን አለማየት ውበት የጠፋ ወይስ ሌላ ሴት አገኘ የሚል ከፍተኛ የመሸነፍ ስጋት ይፈጥርባታል። በዚህ ለምን ሱስ ይዛታል? ሴቶች በተለይ ኩራተኛ ሴቶች የሚሰጣቸው ትኩረት ሲቀንስ ከፍተኛ ድንጋጤ ውስጥ ይገባሉ። ያንተን እይታ ማጣት ማለት ለሷ ያለሽ ዋጋ ቀንሷል የሚል መልእክት ነው። ይህንን ዋጋዋን ለመመለስ ስትል ያንተን አይን ለማግኘት ማንኛውንም ነገር ታደርጋለች። አንተ ባላየሃት ቁጥር እሷ አንተን በተሻለ ትኩረት ታያሃለች። ለምን አያኝም ብላ በምትጨነቅበት በእያንዳንዱ ሰከንድ ፍቅርህ በውስጧ እየሰረጸ ይሄዳል። በመጀመሪያው 3 ወራት ነበር ስታያት የነበረው። አሁን ግን እሷ አንተን ለማየት ትለፋለች። ይህ ግራ መጋባት በሴቶች አእምሮ ውስጥ በቀላሉ ወደ ፍቅር ይተረጎማል። ስላንተ ብዙ ባሰበች ቁጥር እወደው ይሆን እንዴ ብላ ራሷን ማሳመን ትጀምራለች። ይህ ስልት የሚሰራው 3 ወር ሙሉ በጥራት ካያት ብቻ ነው። አንዴ እይታን ከነፈካት በኋላ ግን እሷ መታ እስክታናግር ወይም ድርጊቷ እስኪለወጥ ድረስ ያንተ ትኩረት አለመስጠት መቀጠል አለበት። ሁለተኛ ድንገት ሳማትና ለሳምንታት ጥፋ። ለ3 ወር ያህል በጣም እንደ ወንድሟ ሆነ ቅረባት። ነገር ግን 3ኛ ወር ሊያልቅ ሲል እሷ በፍጹም ባላሰበችበት ሰዓትና ሁኔታ ውስጥ ሳማትና ወዲያውኑ በጣም ይቅርታ፣ በህይወቴ የማልደግመው ስህተት ነው ብለህ ተለያት። ለሳምንታት ያህል ስልኳን አታንሳ፣ በአካልም አታገኛት። ይህ ስልት ድንበርን መጣስ ይባላል። እጅግ አደገኛና ውጤታማ የሚሆነው የሴቷን የደህንነት ቀጣና ወይም ኮምፈርት ዞን ሙሉ በሙሉ ሰባብሮ የሚወጣ ነው። በእነዚህ 3 ወራት ውስጥ የምትገነባው ነገር ፍጹም እምነትን ነው። ደህንነትን ትሰጣታለህ። እንደ ወንድሟ ሆነ ስትቀርባት አንተን እንደ ወንድ ሳይሆን እንደ መጠጊያ ታይሃለች። ምንም አይነት የፍቅር ስሜት ወይም ጾታዊ ፍላጎት አታሳይ። ሴቶች ከወንዶች ጋር ሲሆኑ የሚገነቡት መከላከያ አንተ ዘንድ ሲመጡ እንዲፈርስ ታደርጋለህ። እሱ ወንድሜ ነው አይጎዳኝም ብላ እንድታምን ታደርጋለች። በዚህም ምክንያት የልብ ሚስጥረኛ ትሆናለች። ስለ ህይወቷ ሚስጥር እንድትነግር እድል ስጣት። 3ኛ ወር ሊያልቅ ሲል እሷ በጭራሽ ባልጠበቀችበት አጋጣሚ ለምሳሌ በጣም ዘና ብላችሁ እያወራችሁ ወይም እየሳቃችሁ ባላችሁበት ሁኔታ ውስጥ ድንገት ሳማት። ያለምንም ፍንጭ መሳም አእምሯ እንዲቆም ያደርገዋል። ይህንን ስታደርግ ወንድሜ ብላ የገነባችሁ ምስል በአንድ ሰከንድ ውስጥ ይፈርሳል። በዚህም ሁኔታ ጾታዊ ስሜቷ ይቀሰቀሳል። ሳታውቀው አንተ ላይ የነበራት ስሜት ከወንድምነት ወደ ወንድነት ይለወጣል። ይህን ካደረክ በኋላ ወዲያውኑ ማፈግፈግ አለብህ። ልክ ስማ ስታበቃ ወዲያውኑ ፊትን ቀይርና በጭንቀትና በጸጸት መንፈስ በጣም ይቅርታ፣ ምን እንደነካኝ አላውቅም፣ በህይወቴ ድጋሚ ማልደግመው ስህተት ነው፣ እባክሽ ይቅር በይኝ ብለህ ጥለሃት ሂድ። ይህን ማድረግ ያለብህ አንተ ጥፋተኛ መሆንህን በመግለጽ እሷ ተጠቂ እንደሆነች እንዲሰማት ታደርጋለህ።
ነገር ግን ድጋሚ አላደርገውም ስትል አእምሯ ሳያውቀው ድጋሚ ብታደርገውስ ብሎ እንዲመኝ ታደርገዋለህ። ከዚህ በኋላ ግን ለአንድ ሳምንት ስልኳን አለማንሳት ወይም በአካል አለመገናኘትን ቀጥላለህ። እሷም በዚህ ሳምንት ውስጥ በእነዚህ ጥያቄዎች አእምሮዋ ይናወጣል። ለምን ሳመኝ? እውነት ይወደኛል? ይቅርታ ጠይቆ ለምን ጠፋ? ተናዶብኝ ይሆን? እኔ ስወደው ይሆን? እነዚህ ጥያቄዎች አእምሮዋን ያናውጣሉ። እናም ያንን ድንገተኛ ንዝረት መልሳ ለማግኘት ትመኛለች። አንተንም ለማጣት ትፈራለች። ውጤቱስ ምን ይሆናል ካልከኝ ከሳምንት በኋላ ስትመለስ እሷ ካሁን በኋላ ወንድሜ ልትል አትችልም። ያንተን ይቅርታ ለማግኘትና ያንን ያልተቋጨ ስሜት ለመጨረስ ካንተ ስር ትሆናለች። አንተ ዘንድ የነበራት የደህንነት ስሜት አሁን ወደ ፍላጎት ሱስ ተቀይሯል። ይህ ስልት በአንተ ላይ የነበራትን ያልተገደበ እምነት ወደ ያልተገደበ ፍላጎት የመቀየር ኃይል አለው። ሶስተኛ፣ ጓደኛዋን በህልም እንዳያት ንገራት። በተደጋጋሚ የራሷን ሴት ጓደኛዋን በህልም እንደምታያት ንገራት። ይህን ማድረግ ያለብህ እሷ ለአንተ የፍቅር ስሜት እንደሌላት በምታስመስልበት ሰዓት ነው። ይህን ስታደርግ የጓደኛዋን ስም መጥቀስ አለብህ። የማታውቃትን ሴት ስም ብትጠቅስ በቀላሉ ልትነቃብህ ወይም ሄድና እሷን አግባ ልትል ትችላለች። ነገር ግን የራሷን የቅርብ ጓደኛን ስም ብትጠቅስ ግን ይህንን ወደ ክህደትና ስጋት ትወስደዋለች። በጓደኛዋና በአንተ መካከል ሚስጥራዊ ግንኙነት ያለ ሊመስላት ይችላል። ወዲያውኑ ራሷን ከጓደኛዋ ጋር ማነጻጸር ትጀምራለች። ጓደኛዬ ከኔ በምን ትበልጣለች? ለምን የሷ ምስል በአእምሮ መጣ? የሚል የፉክክር መንፈስ በውስጧ ይፈነዳል። ህልም ካንተ ቁጥጥር ውጪ የሆነ ነገር ነው። ወደድኳት ብትላት ልትጣላ ትችላለች። በህልም ያየዋ ስትላት ግን ጥፋተኛ ልታደርግ አትችልም። ህልም በአእምሮ ውስጥ ትልቅ የሆነ ትስስር እንዳለ ያሳያል። እሷን ህልም ውስጥ ማስገባት ካልቻልክና ጓደኛዋ ግን ከገባች አንተን ለመቆጣጠር ያላት አቅም እንደጠፋ ይሰማታል። ይህንን የምትናገረው በቁጣ ወይም ሆን ብለህ ልታበሳጫት እንደፈለክ መሆን የለበትም። በጣም ግራ እንደገባው ሰው ሆነ ድምፅን ዝቅ አድርገህ አይኖቿን እያየ ስሚኝ፣ የሆነ ነገር ግራ ገብቶኛል። ትላንትናም ዛሬም ጓደኛሽን በህልሜ እያየዋት ነበር። በጣም የሚገርም ህልም ነበር። ለምን እንደሆነ ግን በጭራሽ ሊገባኝ አልቻለም በላት። ህልሙን ንገረኝ ብትል እንኳን ህልሙን በትክክል አሁን አላስታውሰውም። የማስታውሰው ነገር ቢኖር እሷን በተደጋጋሚ ማየቴ ነው በላት። ይህንን ተናግረ ግን መልሷን አትጠብቅ። ወዲያውኑ ወሬውን ቀይር። በዚህም ምክንያት ንቃ የነበረችው ሴት አሁን ሙሉ ትኩረቷን አንተ ላይ ታደርጋለች። ከጓደኛዋ ጋር ስትሆን እንኳን አንተን ማሳቧን አታቆምም። የባለቤትነት ስሜትም ይሰማታል። የኔ ነው የምትለውን ወንድ ለጓደኛዋ አሳልፋ ላለመስጠት ስትል ላንተ የነበራትን ግዴለሽነት ትታ በፍቅር ትቀርባለች። ማወቅ ያለብህ ግን ይህንን ስልት የምትጠቀመው እሷ ላንተ ግድ የሌላት ስትሆን ብቻ ነው። አንዴ ትኩረት ከሰጠች በኋላ ደግማ አታንሳው፣ አለበለዚያ ግንኙነቱን ሊያበላሸው ይችላል። አራተኛ፣ ለ3 ወራት በተከታታይ ደውልላት፣ ቴክስት ጻፍላት፣ ልጋብዝሽ በላት። በሶስተኛ ወር መጨረሻ ላይ ግን በፍጹም የማትረሳውን አይነት ስጦታ ስጣት። ከዚያ በኋላ መደወልም ቴክስት ማድረግም ግብዣውንም አቁሞ ድንገት ትፍት በል። አንድን ሰው በስሜት ሱስ ለማስያዝ ከሚረዱ እጅግ ኃይለኛ መንገዶች አንዱ ነው። በእነዚህ 3 ወራት አንተ የምታደርገው ነገር ለመገኘት ዋጋ ማሳጣት ነው። በየቀኑ መደወልና ቴክስት ማድረግ ያንተን ድምፅና መልእክት እንድትለማመድ ያደርጋታል። አእምሯ ያንተን ትኩረት እንደ መብት ማየት ይጀምራል። ስትጋብዛት ደግሞ አብራችሁ ጊዜ ስታሳልፉ ትውስታዎችን ትገነባበታለህ። እሷ ሳታውቀው የደስታ ምንጯ አንተ ትሆናለህ። በሶስተኛ ወር ማብቂያው ላይ የምትሰጣት ስጦታ ደግሞ በጣም ውድ መሆን የለበትም፣ ነገር ግን ስሜታዊና ዋጋ ያለው። ለምሳሌ የምትወደውን ነገር በልዩ ሁኔታ ማዘጋጀት መሆን አለበት። ይህ ስጦታ እስከዛሬ ካየዋቸው ወንዶች በላይ ይወደኛል የሚል የመጨረሻ መደምደሚያ ላይ እንድትደርስ ያደርጋታል። ልክ ስጦታውን ከሰጠ በኋላ ከፍተኛ የፍቅር ደረጃ ላይ ስትደርሱ ያለምንም ማስጠንቀቂያና ምክንያት ጥፋ። አትደውልላት። ብትደውልልህም ስልኳን አታንሳ። ቴክስትም አትጻፍላት። ከሁሉ በላይ መጠንቀቅ ያለብህ በአካል እንዳታገኛት። ይሄ እንዴት ሱስ ያስይዛታል? ላለፉት 3 ወራት በአንተ ትኩረት ምክንያት አእምሯ ከፍተኛ ዶፓሚን ወይም የደስታ ሆርሞን ሊያመነጭ ይችላል። ድንገት ስታቆም አእምሯ ያንን ደስታ ለማግኘት ይራባል። እንደ ሱስ ያንተን ትኩረት ለማግኘት መጮህ ትጀምራለች። የሰው ልጅ አእምሮ ያልተጠናቀቁ ነገሮችን ይጠላል። ስጦታ ሰጥቶኝ ለምን ጠፋ የሚለው ጥያቄ መልሱን ለማግኘት ስትል ስላንተ ማሰብ ማቆም አትችልም። ይህ ማሰብ ደግሞ ወደ ሱስ ይለወጣል። በመጨረሻ ውጤቱስ ምን ይሆናል? እስካሁን ድረስ አንተ ነበርክ ስትደውልና ስትጋብዝ የነበርከው። አሁን ግን ድንገት ስትጠፋ እሷ መደወልና መፈለግ ትጀምራለች። ያኔ የኃይል ሚዛኑ ሙሉ በሙሉ ወደ አንተ ይዞራል። መጠንቀቅ ያለብህ ይህ ስልት በጣም ጨካኝ ነው። ሴቷን ወደ ጭንቀትም ሊከታት ይችላል። ነገር ግን ግብህ ካንተ ውጪ ሌላ እንዳታይ ማድረግ ከሆነ
ይህ ከስጦታው በኋላ የሚመጣ ዝምታ ያንተን ዋጋ በእጥፉ ያሳድገዋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።